በፍጹም ወደ ጎን ስግደት የለም፣ ወደ ላይ ነው ስግደት። በክርስቶስ ደም የገባን ሰዎች ነው። ስሙ ለዘላለም የተባረከ። ወደ ጎን እንዳትተያዩ ስታመልኩ። አንተም የራስን ነው ማቅረብ ያለብህ። ከአምልኮአችን አንዱ ዝማሬ አይደል? ዋናው አምልኮ ኑሮአችን አይደል? ህይወት ነው አምልኮ። እግዚአብሔር እንዲያመልከኝ ህዝቤን ልቀቅ ሲል በየመንገዱ ይዘምሩ አይደለም እኮ ትርጉሙ። ይኑሩልኝ ነው፣ የኔ ብቻ ይሁኑ። አንተ ብቻ ነህ አምላካችን ይበሉኝ። ክብር ከነሱ ፈልጋለሁ። በምን? በህይወታቸው ክብር ልቀበል፣ በአንደበታቸው ክብር ልቀበል፣ በዜማቃቸው ክብር ልቀበል፣ በአምልኮ ስርዓታቸው ክብር ልቀበል። ኑሯቸው ያምልከኝ፣ መዓዛ ሆኖ ወደኔ ይቅረብልኝ ፈልጊያቸዋለሁ። እግዚአብሔር አምልኮ አጥሮት አይደለም ህዝቡን ያምልከኛል። የማይቆጠሩ መላእክት ለዘላለም ቀንና ሌሊት ሳያቋርጡ ቅዱስ 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 ሃሌሉያ። አምልኮ ተቋርጦ አያውቅም። ሰማይ አንሶበት አይደለም። እኔ ባላመልከውም ቀድሞም ክብር የበቃው ነው። እኔ አልጨምርለትም፣ እኔ ከፍ አላረገውም። ከፍ ብሎ ለዘላለም የኖረ ነው። በፍጹም እማመልከው ለማን ነው? ለራሴ ጥቅም፣ ለራሴ ጥቅም። እግዚአብሔርን የማምለክ ፕሪቪሌጅ በፍጹም ተመስገን 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 ብዬ ምስጋና የተለየ ነገር ሰማይ እንደዚህ ከፍ አይልም። እግዚአብሔር ካለበት ወዴትም አይደም። የመጨረሻው ክብር እሱ። ስሙ ለዘላለም የተመሰገነ ይሁን።